ህዝቡ በርባን ይፈታልን ክርስቶስ ግን ይሰቀል ማለታቸውን ስንሰማ መቼም ሁላችን ማዘናችን ምን አይነት ክፉዎች ናቸው ብለን መውቀሳችን አይቀርም። ወዳጄ ሆይ እባክህ እስቲ አይሁድና ጲላጦስን ላፍታን ተዋቸው። አንተ ብትሆን ኖሮ ከጌታና ከበርባን ማናቸውን ትፈታለህ? የእስክንድሪያው ትምህርት ቤት መምህር የነበረው ሊቅ በስጋው ክፉ ነገርን የሚሰራ ሁሉ በርባንን ፈቶ ክርስቶስን አሰረው፣ መልካም ነገር የሚያደርግ ደግሞ ክርስቶስን ፈቶ በርባንን አስሩታል ይላል። ወዳጄ ሆይ አንተ በሰውነት ላይ ፈተህ የለቀቀው ማንን ነው? በርባንን ነው ወይስ ጌታን ነው? በርባንን ፈተው ከሆነ ዛሬውኑ በንስሐ ተመልሰ ፈጣሪን በሰውነት ውስጥ አክብረው። በርባንን የፈታሁት እኮ ወድጄ አይደለም ሁኔታዎች አስገድደውኝ ነው ብለህ እንደ ጲላጦስ ለራስህ ይቅርታ ማድረግና እጅህን መታጠብ አይበጅህም። ይልቅስ አሁኑኑ ጌታህን ፈተህ በርባንን የተባለውን ኃጢአትን ስቀለው። ያን ጊዜ የክርስቶስ መሆንህ ይታወቃል። የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ምኞቱ ጋር ተሰቀሉ ተብሎ ተጽፏልና ጌታችን በዛን ዕለት የበርባንን ሞት ወስዶ የእርሱን ሕይወት ለበርባን ሰጠው። የበርባንን ሰንሰለት አስፈትቶ እሱ ታሰረ። በርባን ሊሰቀል በነበረበትም ቦታ ከበርባን ጓደኞች ጋር ተሰቀለ። ወዳጅ ሆይ ልብ ብለህ ከተረዳው በርባን እኮ አንተው ነህ። ለበርባን ከተደረገለት ለአንተ ያልተደረገ ነገር ካለ እስቲ ንገረኝ። እንደ በርባን ክርስቶስ ሞትህን ወስዶ ሕይወቱን እስራትህን ወስዶ ነፃነትህን አልሰጠህምን? ይህን ያደረገው ለአንተ ብቻ ሳይሆን ለአዳም ልጅ ሁሉ ነው።